ላታስብ። እምነት ባዶ አይደለም። እምነት የሆነ ነገር ስዕል አለው። አስተሳሰብህ የመጀመሪያ ሀሳብ እዚህ ምድር ላይ ሀብት። ምክንያቱም ብንደክም ድካም ጠንክሮ መስራት ምናምን እንደ ግንበኛ ጠንክሮ ይሰራ ጠንክሮ ሚሰራ እንደ ወታደራ ጠንክሮ ሚሰራ እንደ ዶክተር አለ። ሁሉም ከጁዳ የዶክተር ልጆች ካልሰረቁ ካልዋሹ የት ነው የሚማሩት? አብዮት ቅርስ። ነገር ግን ያልተማረ ቤተሰብ ያለው የመርካቶ ነጋዴ ግን ልጆቹን የት ያሳድሳል? ጆሴፍ ከገባ ገብዛ ጠንክሮ መስራት መድከም ምናምን አይደለም። ዊዝደም የመጀመሪያው ዊዝደም ማወቅ ያለብህ ነገር ሀብት አለ። እጅግ ውሃ እስካለ ሀብት አለ። አፈር እስካለ ሀብት አለ። እንዲህ ልንገራችሁ፣ አንድ ሰው ከእንግሊዝ ሀገር መጥቶ የሆነለትን ማለት እንግሊዛዊ ሰውዬ ነውና አገራችሁ እኮ የሚገርም ነው እሱ እየዘፈነ እስክስታ እንዲህ እያሉ ጭቃ ቤት ከኋላ ይታያል። ጭቃ ቤት ሲታይ ተጋብዞ የሰው ቤት ውስጥ መጥቶ ነው። ይሄ ነጭ ዝም ብሎ ሲያ ካሜራው የሚቀርጸው ነው የሆነ ብልጭ የሚል ነገር ያለ። እስቲ ይሄን ካሴት ስጡኛለና ወደ አስጠግቶት በእንትን ሲመለከተው ሩብል የከበረ ድንጋይ እዚህ ቦታ ውሰዱኝ አለ። እዚህ ቦታ እዛ ቦታ ወሰዱት። ሲወስድ ቤቱ የተመረገበት በሩብል ቦቹ የመጨረሻ ድሃ ናቸው። ይሄ ጭቃ ኬት ነው ያወጣችሁት ሲል ከዚህ ቦታ ነው አሉት። በቃ ያንን ቦታ ሽጡልኝ አላቸው። ዲዲዩሲ አንደኛው ራቁቱን ይሄዳል፣ አንደኛው ጀስት ዊዝደም ግን ገልጦ ያሳየዋል። አሁን የሚያስፈልግህ ምንድን ነው? ዊዝደም። ይችን ዊዝደም ደግሞ እግዚአብሔር ዓይንህን እስካልከፈተው ልታያት ምናትን ዳስዋ ዩ አር ሂር። በቃ እዚህ ያለኸው ለዛ ነው። ገንዘብ እዚህ ምድር ላይ ይህንን በደንብ አስተውለ ስማኝ። አንድ ጊዜ ተነሱ። ኖ እናንተ አላልኩም፣ እነሱ ነው። ገንዘብ አዙሪት ነው፣ ይዞራል። አዙሩት እናንተ። ገንዘብ ልክ እንዲህ ነው የሚዞር። ገንዘብ የለም አትበል። ገንዘብ ምን የሚል ነው? ማንም ሰው ገንዘብ ለማግኘት የሚዞር ነገር ስለሆነ አይዲያ አሰብክ፣ በመሃል ገባክ፣ ተቀበልክ። ገንዘብ የሚዞር ነው። ማንም ሰው ገንዘብ የለውም እዚህ ምድር ላይ። ገንዘብ የሚባልም ነገር አልተፈጠረም፣ ተፈጥሮ አይቀርም፣ ሐሳብ ነውና 200 ብር አይተን አናቅም። ዶክተር አብይ መጣና 200 ብር የሚባል ወረቀት ደምሮ ሰጠን። ምን ደምሮ? ወረቀት ደምሮ ስዕል ስሎ አሳትሞ ሰጠን። ከዛ በኋላ ምንድን ነው አለ? 200 ብር ነው አለ። ዛሬ በኪስህ መያዝ የምትፈልገው ስንት ነው? 200 ብር ሸክም የለውም ትላለህ። ነገ 500 ብር ቢለንም ልክ እንደዚህ ወረቀት አትሞ ነው የሚሰጠን። ግን አእምሯችን ውስጥ ገንዘብ አለ። ስለዚህ ገንዘብ የሚባል ታሪክ ምድር ላይ የለም። ምንድን ነው ያለው? እንገራችሁ። ሐሳብ ከሌላችሁ ገንዘብ ቢኖራችሁ አይጠቅማችሁ፣ ይጎዳችኋል። መብላት ታስባለህ፣ ስለዚህ ገንዘብ ገዝቶ ምን ይላል? ያበላል። መልበስ ትፈልጋለህ፣ ገንዘብ ገዝቶ ምን ይላል? ምን እያሰብከው ነገር ነው እንግዲያውስ ወደ አንተ ምን የሚለው የሚመጣው። አሁን በደንብ ተመልከቱ። እያችሁ አሁን ገንዘብ እንዴት እንደሚሽከረከር። ገንዘብ ምንድን ነው? ኢቭን ባለ ሀብቶችም
ቁጭ ብለው ይጠብቃሉ። ምን የሚል ሰው? የሚያስብ ሰው። አንድ ሐሳብ ብታገኙ ያ ሐሳብ ምድርን እንደሚገዛ ታውቃለህ። ሁለተኛ ዜና ምዕራፍ 1 7-12 እናንብበው። ይህ ሰው የአእምሮ ጥያቄ ነው የጠየቀው። እግዚአብሔር ደግሞ የመለሰው ባለጠግነትን፣ ክብርን እንዲሁም ደግሞ ኃይል የሆነው ዘንድ ሀብትን ምን አድርገው ሰጥ። የጠየቀው ጥያቄ ሌላ ነው። ነገር ግን በልቡ ለካ ሀብት ማለት ባለጠግነት ማለት ጥበብ ነው፣ ዕውቀት ነው አለ። ጥበብና ዕውቀት ነው። ስለዚህ አግኝተኸኛል፣ ባትለምነኝም እንኳን ምን እልሃለሁ እሰጣለሁ። ምክንያቱም በጥበብ መነገድ ከሀብት መነገድ ምን ይላል? ይበልጣል። ምሳሌ ዮሴፍ ህልም ነበረው። ምንድነው ያለው? ህልም ነው። ህልም ከሆነ ያለው ዮሴፍ ህልሙን የት ቦታ መነገድ እንዳለበት ማወቁ ነው። ስለዚህ የምታስበው ሐሳብ የት ጋራ ማውራት እንዳለብህ ማወቅ፣ የት ጋራ መጠቀም እንዳለብህ ማወቅ። ልንገራችሁ፣ ይሄ ውሃ የሱ ውሃ እዚህ ከተማ ውስጥ ስንት ነው የሚሸጠው? እዚህ ኖርማል እዚህ ሰፈር 25 ብር 20 ብር 25 ብር አይደል? በቃ ኤርፖርት ስትገባ ግን ይሄ ውሃ 125 ብር ይሆናል። ቦታው ምን ሰጠው? ክብር ሰጠው። ቦታ የምትስት ሰው አትሆንም ከዚህ በኋላ። ለካ የያዝከው ነገር ትንሽ ሆኖ አይደለም፣ ቦታ አለማወቅ ነው። አሁን በደንብ ተረዳኝ የማወራው። የያዝከው ነገር ፈላጊ ስለሌለው አይደለም፣ ቦታውን አለማወቅ